ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ ተክሌ ነኝ። ዛሬ ሪቪው የምናደርገው የኦዱ ኤአርፒ ቴምፕሌት ይሆናል። በሰምን አውት ቴክኖሎጂ የተሰራ የኦዱ ቴምፕሌት ምን እንደሚመስል እንመለከታለን። ከዚህ በፊት ብዙ ቴምፕሌቶችን ሰርተናል። ከዛ ውስጥ ግን ዛሬ ሪቪው የምናደርገው አንድ አዲስ የተሰራ ቴምፕሌት አለ። ለምንድን ነው ይሄን ቴምፕሌት ያሰብነው የሚለውን ወደ ውስጥ ገብተን ስናየው ራሳችሁ አንደርስታንድ ታደርጉታላችሁ። ለምን እንደዚህ አይነት ዩዘር ኢንተርፌስ እንደያዘ ትረዳላችሁ ማለት ነው። እና ምናልባት የኦዱ ኮሚኒቲ ዩዘር ኢንተርፌሱ ለአጠቃቀም ምቹ አለመሆኑ ምናልባት የፈርስት ኢምፕሬሽን ለክላይንቱ ትንሽ እንትን ያደርጋል ማለት ነው። በጣም ማስረዳት ደግሞ በደንብ አድርጋችሁ ዲስክራይብ ካላደረጋችሁላችሁ ሲስተማችሁን ከዩዘር ኢንተርፌስ አንጻር ብዙ ምቾት የለውም። ኮሚኒቲ ኤዲሽኑ ኢንተርፕራይዝ ኤዲሽኑ የተሻለ ዩዘር ኢንተርፌስ አለው። ቶሎ ናቪጌሽኖቹ አንዳንድ ከግራፊክስ አንጻርም አሪፍ የተሻለ እንትን አለው ማለት ለአጠቃቀም ምቹ ኢንቫይሮንመንት ነው፣ በተለይ ኢንተርፕራይዙ ማለት ነው። እና ኮሚኒቲ ኤዲሽኑ ግን እንደዚህ አይነት ቢሄቪየር የለውም። ዲፎልቱ ምናልባት ሰርድ ፓርቲ ሞጁሎችን ዳውንሎድ አድርገን ካልጫን በስተቀር ማለት ነው። የመጀመሪያ ሎጊን ስናደርግ የምናየው ዩዘር ኢንተርፌስ ዲፎልት ኦዱ ነው። ምንም እዚህ ጋር መነካካት አይጠበቅብንም። ነገር ግን ሎጊን ስናደርግ የምናገኘው ዩዘር ኢንተርፌስ ይሄን ይመስላል ማለት ነው። ይሄ እንደምትመለከቱት የምታውቁት ዩዘር ኢንተርፌስ ነው። ይሄን የት ነው የምታውቁት? ዊንዶ ኦፕሬቲንግ ሲስተም ላይ ዛት ሚንስ ዊንዶ ዴስክቶፕ ዩዘር ኢንተርፌስ የዚህ አይነት ቢሄቪየር የዚህ አይነት ዩዘር ኢንተርፌስ አለው ማለት ነው። እና ለኢንድ ዩዘሩ የሚያውቀውን ዩዘር ኢንተርፌስ ነው ማለት ነው የሚያገኘው። ስለዚህ ሞጁሎቹ በሌፍት ሳይድ ላይ የተቀመጡ ናቸው። እዚህ ጋር ደግሞ የሚከፈቱ ሌሎች ሰርች ፓነሎች አሉ። ከዛ ራይት ላይ ደግሞ የምናያቸው ሌሎች ሾርት ከቶች አሉ፣ ኖቲፊኬሽኖች አሉ የምናያቸው። ከዛ እዚህ ጋር የተከፈቱ ሞጁሎችን የምናይበት፣ አክሰስ የምናደርግበት፣ ፒን ማድረግ የምንችልበት፣ ፒን አድርገን ለሰራተኞቻችን ማስተላለፍ የምንችልበት ቦታ ነው ማለት። ምክንያቱም ሞጁሎች እየበዙ በሚሄዱበት ሰዓት በቀላሉ ቶሎ አክሰስ ለማድረግ ምቹ አይሆንም ማለት ነው ይሄኛው። ለዛ ምን ያስፈልጋል? እዚህ ጋር ፒን አድርገን መስጠት እንችላለን ማለት ነው። ከዛ ምንድን የምናደርገው ቀጥታ እስኪ ወደ ሰርች ፓናላችን ወይም ስታርት የሚለውን ክሊክ ስናደርግ የምናገኘው የዚህ አይነት ዩዘር ኢንተርፌስ አለ። ላይክ የምናውቀው አይነት ማለት ነው፣ የዊንዶ ኦፕሬቲንግ ሲስተም አይነት። ለምሳሌ እዚህ ጋር መጥቼ ክሊክ ሳደርግ ያው እንደምታዩት የዊንዶ ኦፕሬቲንግ ሲስተሙ ሰርች ፓናል ወይም ስታርት ፓናላችን ይሄን ይመስላል። ከዛ እዚህ ጋር ክሊክ አድርጌ የገባውን ስገባ የምናያቸው ሪኮመንድ የሚያደርጋቸው አፖች አሉ። ራሱ ሲስተሙ ኦል አፕስ የሚለውን ክሊክ ሳደርግ ሁሉንም የጫንናቸውን አፖችን በሙሉ ያሳየናል። ከዛ ሎጊን ያደረገውን ኢምፕሎይ ያሳየኛል፣ ሲስተም ዩዘሩን። እዚህ ጋር እንደምናየው ሴቲንግ አለች። ሴቲንጓን ክሊክ ስናደርግ ዩዘር ኢንተርፌስ ራሳችን ያልፈለግነው ዩዘር ኢንተርፌስ ከሆነ ይሄኛው ባክግራውንዳችን መቀየር እንችላለን። ይሄኛው ቴምፕሌት አሁን ዊንዶውስ ላይት ቴምፕሌት ነው፣ ዳርክ ሞድ ማድረግ እንችላለን። ሲስተም ራሱ የሲስተም ቢሄቪየሩ እንዲይዝ ዳርክ ሞድ ላይ ከሆነ ያለው ሲስተሙ ራሱ ዳርክ ሞድ እንዲሆን፣ ላይት ከሆነ ላይት ሞድ እንዲሆን የሲስተም ዩዘር ኢንተርፌስ እንዲይዝ ማድረግ እንችላለን። ከዛ ደግሞ ተጨማሪ ግላሲ እንዲሆን ማድረግ እንችላለን ማለት ነው። ኦዱ ሲስተማችን እነዚህን አራት ቢሄቪየሮችን የያዘ ነው፣ ወይም አራት ቴምፕሌቶችን ቲሞችን የያዘ ነው። ከዛ ከለር መቀየር እንችላለን። ለምሳሌ እዚህ የምናያቸው ከለሮች አሁን የኦሬንጅ ከለር ነው። ግሪን ብናደርግ ያው ግሪን ከለር ይሰጠናል፣ ያሳየናል። ከዛ ባክግራውንዳችንን መቀየር እንችላለን። አሁን ከረንትሊ ይሄን ባክግራውንድ ነው እያሳየን ያለው። ይሄኛውን ብናደርግ በዚህ አይነት መንገድ ራሱ አውቶማቲካሊ ቼንጅ ያደርግልናል ባክግራውንዳችንን። ኢቭን ደግሞ ሪብራንድ ማድረግ ብንፈልግ ኦዱዋችንን ይሄኛውን ለምሳሌ ኦዱ ነው የሚለው ይችን አይከን የያዘው ቼንጅ ማድረግ እንችላለን። ለምሳሌ የራሴን ባደርግ ይሄን የምናደርገው ይኸው መቀየር እችላለሁ። ከዛ ስሙን ብንቀይር ይሄኛው ለምሳሌ ሰምና ወርቅ ብዬ ካምፓኒ ኔም በቀላሉ ከስተማይዝ ማድረግ እችላለሁ ማለት ነው ሲስተሜን ራሱ። ከዛ አሁን ይሄን ይቀይረዋል። ሪፍሬሽ አድርገው ሌላ ምን አለ? እስኪ ሪስታርት እናድርገው፣ ሪፍሬሽ እናድርገው። እንደምታዩት ቴምፕሌት ማነው አይከኑን ቀይረው እዚህ ከላይም የታይትል እንትኑን ቀይሮልኛል አይከኑን።
ከዛ አሁን ድጋሚ እንምጣና ለምሳሌ ሴቲንግ ላይ ሆነን ክሊክ አድርገን ዳርክ ሞድ ማድረግ ብንፈልግ ዳርክ ሞድ ላይ ያደርግልኛል። እንደምታዩት ዊንዶ ሲስተሙን ራሱ ቴምፕሌት እንዲይዝ የምፈልግ ከሆነ ይሄን አደርጋለሁ። ግላሲ እንዲሆን ከፈለኩ ግላሲ አደርገዋለሁ። እኔ እስኪ ዳርክ ሞድ ላይ ላድርገውና እንሞክረው። ከዛ ምን እናድርግ? እችን ክሊክ ዘግተን አንድ ሞጁል ክሬት ማነው ሞጁል እንክፈት እስኪ። ሴልስ ሞጁል ለምሳሌ ያው እንደምታዩት ሞጁላችንም ዳርክ ቢሄቨር ነው የያዘው። ከዛ እንደዚህ ማክሲማይዝ ማድረግ እንችላለን፣ ሚኒማይዝ ማድረግ እንችላለን። ከዛ እዚህ ጋር እንደምታዩት ሌፍት ላይ ሜኖች አሉ። ሜኑ አይተሞች እንደዚህ ማጠፍ እንችላለን፣ መዘርጋት እንችላለን ሜኑ አይተማችንን። ኢቨን አንዳንድ ሜኖች በቀላሉ ማግኘት ወይም ማየት የሚያስቸግሩበት ታይም ላይ ሰርች ማድረግ እንችላለን። እዚህ ጋር መተን ለምሳሌ ሪፖርት ማየት እንፈልግ ከሆነ ሪፖርት ስል በሪፖርት ስር ያሉ ሜኑ አይተሞችን ያሳየኛል። እንደዚህ ማለት ነው። እንደምታዩት በጣም ያምራል። እንትኑ ራሱ ቢሄቨሩ ራሱ የሰርች የምናደርግበት ቢሄቨር ራሱ በጣም ልዩ ነው። ላይክ እንደዚህ ፒኖች ራሱ ላይክ ግራፍ ቪው፣ ፒቮት ቪው፣ ሊስት ቪው ራሱ በቃ ለየት ባለ መንገድ ነው እና የሚያሳየን። እኔ በጣም ነው የተመቸኝ። ስለዚህ ይሄ ዩዘር ኢንተርፌስ አንደኛ ቶሎ የሚለመድ ነው ለኢንድ ዩዘሩ። ለእኔ ብቻ ሳይሆን እኔ አሁን ችግር የለብኝም፣ ግን ለኢንድ ዩዘሩ ስታስረክቡ ይሄንን ዩዘር ኢንተርፌስ ወይም ይሄን ሲስተም ይሄንን ቴምፕሌት ጭናችሁ ቢሆን የተሻለ ይሆናል። ምክንያቱም ኢንድ ዩዘሩ የሚያውቀውን ፕላትፎርም ላይ ነው እየሰራ ያለው የሚለውን በቀላሉ አዶፕት ማድረግ ይችላል ማለት ነው። ስለዚህ እቺን እንቀይራት እስኪ። አሁን መልሰን ወደ ላይት ሞድ እናርጋት። ያው ላይት ሞድ ስናደርግ ኢሚዲየትሊ ነው የሚቀይርልን እንትናችንን ማለት ነው። የሞጁል ዩዘር ኢንተርፌሱን ራሱ በቀላሉ ነው ስዊች የሚያደርግልን። ፕላስ ደግሞ እንደዚህ ማስፋት እንችላለን። ለምሳሌ እቺ ነክተን እንደዚህ ጎትተን ማስፋት እንችላለን፣ ማጥበብ እንችላለን፣ ወደ ላይ ከፍ ማድረግ እንችላለን። አሪፍ ነው ማለት ነው። ላይክ ለትልልቅ ዊንዶውስ ስክሪኖችን ቢሆኑ ስሞል ለስልክም ቢሆን የስልክ ላይም እናየዋለን። ዩዘር ኢንተርፌሱ በጣም አሪፍ ዩዘር ኢንተርፌስ አለው ስልክ ላይም። ከዛ ለምሳሌ አሁን እዚህ ጋር መተን ሰርች ማድረግ እንችላለን እንትናችንን ሞጁሎቻችንን። ለምሳሌ ኢንቨንተሪ ስል ኢንቨንተሪ ሞጁል ያሳየኛል። ክሊክ ማድረግ እችላለሁ ከዚህ ላይ። እዛም እንደዚህ ማስፋት እችላለሁ። ካርዶቻችን ራሱ እንዴት ይሄኛውን ላይክ አሁንም እችኛዋን ክሊክ አድርገን እንደዚህ ሜኗችንን መክፈት እንችላለን፣ መዝጋት እንችላለን፣ ሰርች ማድረግ እንችላለን። ለምሳሌ እዚህ ላይ ሪፖርት ብዬ ሰርች ሳደርግ ያው ሪፖርት ስር ውስጥ ያሉትን በሙሉ ያሳየኛል። ከዛ እንደዚህ አጠፍ አድርገንም ማየት እንችላለን ማለት ነው። ፕላስ እንደዚህ አድርገን ዘርግተን ዲቴል ማየት እንችላለን። ፎርሞቻችን ለምሳሌ አሁን አዲስ ፕሮዳክት ክሬት እናድርግና ለምሳሌ መተን ይሄን ዘግተን ከዛ ፕሮዳክት ከዛ ኒው ብንል ከዛ እዚህ ጋር እንደምታዩት ቻተር አለን ራሱ። ላይክ ዩዘር ኢንተርፌሱ ቻተሩ ራሱ በጣም አሪፍ ሬስፖንሲቭ አለው። ምክንያቱም በፊት ቻተሩ ባይ ዲፎልት ተከፍቶ ነበር የሚታየን። አሁን ግን እንደዚህ ሃይድ ይሆናል። ኦፕን ማድረግ እንችላለን። ፕላስ ይሄ ማለት ሁሉም ጋር ያለ ቢሄቪየር ነው። ፕሮዳክት ላይ አለ፣ ላይክ ሴልስ ላይ አለ፣ ፐርቼዝ ላይ አለ። ያው ፐርቼዝ ነው። ከዛ አንዱ ፐርቼዝ ስከፍት ያው ሁሉም ጋር አለ ማለት ነውና በተኖቹ ሁሉ የዊንዶው እንትን ነው የሚመስሉት፣ ዩዘር ኢንተርፌስ ነው የሚመስሉት። ከዛ እንደዚህ ሚኒማይዝ ማድረግ እንችላለን። ከዛ እዚህ ጋር እንደምታዩት ሎጊን ያደረገውን ዩዘር በቀላሉ ማየት እንችላለን። እዚህ ጋር እቺን ክሊክ አድርገን ሲስተም ትሬ ማለት ነው ያለው ኖቲፊኬሽኖች፣ ዳታቤዙ፣ ካምፓኒዎቹ፣ ከዛ አክቲቪቲዎቻችን ማየት እንችል፣ ሜሴጆቻችንን በቀላሉ ማየት የምንችልበት። ኢቨን ደግሞ ዲባግ ሞድ ላይ ስንሆን ዲባግ ሞድ አብርተን እንደዚህ ማየት እንችላለን ማለት ነው። ዲባግ ሞድ ከፍተን ማየት እንችላለን። ሁሉንም በዊንዶው ዴስክቶፕ ዩዘር ኢንተርፌስ በቀላሉ እንደዚህ ማኔጅ ማየት እንችላለን ማለት ነው። ሌላው በሞባይል ሲሆን ምን አይነት ዩዘር ኢንተርፌስ አለው የሚለውን እንመልከት እስኪ። ያው በሞባይልም ሲሆን በጣም አሪፍ ዩዘር ኢንተርፌስ አለው። እስኪ በአይፎን እናድርገው። ለምሳሌ አይፎን 14 በዚህ ብናደርገው ይሄን ሪሎድ ብናደርግ ያመጣልኛል። ያው
ሰዓት አለ፣ ሁሉንም ያሳየናል። እቺ እንትናም አለች ስታርት የምናደርግባት፣ ከዛ ክሎዝ ማድረግ እችላለሁኝ። ይሄኛውን ክሊክ ሳደርግ ኖቲፊኬሽን የምናይበት ቦታ ካምፓኒዎችን እንደዚህ ማየት እችላለሁኝ። ሌላ ለምሳሌ በዩዘር ማነው ሎጊን ያደረገውን ፕሮፋይሉን ዲቴሉን ያሳየኛል። ፕላስ ለምሳሌ እዚህ ጋር መጥቼ እችኛዋን ብነካት አክቲቪቲ ወይ ሜሴጆችን ማየት እችላለሁ። ዲባግ ሞድን ብነካ ይከፍትልኛል። እዛ ለምሳሌ ሴልስ እንከፍት። አሁን ከዚህ ላይ ሴልስ ያሳየኛል። እንደምታዩት ሳይድ ባራችንንም ድሮወር ነው ያደረገልን። ከዛ እንደዚህ መዝጋት እችላለሁኝ። በፒቮት ቪው ስናይ እንደዚህ በዚህ አይነት መንገድ ማየት እንችላለን። በካምባን ቪው እንደዚህ ማየት እንችላለን። ግራፍ ቪዎችንም በዚህ መሰረት በተለይ ለካምፓኒ ለኢትዮጵያ ካምፓኒዎች በጣም አሪፍ ሶሉሽን ነው ብዬ አስባለሁ። ይሄኛውን በማግኘታችሁ እንደዚህ ዘግተን ኦሪየንታልን ስከፍት ለምሳሌ እንደዚህ ከፍተን ማየት እንችላለን። አካውንቲንግን ስንከፍት ነው አካውንቲንጋችንን ዳሽቦርዳችንን በቀላሉ እንደዚህ ማየት እንችላለን። ፕላስ ዳርክ ሞድ ላይ ብናደርገው ይኸው ዳርክ ሞዳችን ላይም እንደዚሁ በቀላሉ አዲሱ ዩዘር ኢንተርፌሳችን የኦዱ ኮሚኒቲ ይሄን ይመስላል። ቴንክ ዩ